በመጀመሪያም በመጨረሻ ምስጋና ለአላህ ይገባ። ለዚህ ያበቃንን አላህ እጥፍ ድርብ ምስጋና ይገባው። አልሐምዱሊላህ ረቢል ዓለሚን። በመቀጠልም ዛሬ ይህንን እድል ይህንን ደስታ ከዚህ በፊት ያላለፈውን ያላሳለፍነውን ያልተከበርነውን ብናስብም በተለያዩ ባለፉት አጼዎች ባለፉት ሴራዎች ሳናገኝ እየጠመን እየራበን ቆይተን ዛሬ በዲሞክራሲና በቀና ለውጥ መንግስታችን በነጻነት ማንም ምንም እጁን ሳይከትብን ሐሳቡን ሳይጨምርብን በራሳችንና ለራሳችን አስበን ገምተን ገምደን ዛሬ እየተጠቀምንበት ያለውን እድል የሰጠን አላህ ነው። ሰበቡ የለውጡ መንግስት የተከበሩ ውድ የፌዴራል የኢትዮጵያ ጠቅላይ ምክር ቤት የኢትዮጵያ ዋናውና ውዱ ሚኒስትር ዶክተር አብይ አህመድ አሊ ከባልደረቦቻቸው ጋር ምስጋናው እጥፍ ድርብ ይገባው። ምክንያቱም መለም የሽኩር ናሳ ላ የሽኩርላህ፣ ሰውን ያላመሰገነ አላህንም አያመሰግንምና አግኝተን የምንፈልገውን ነገር ጨርሰናል ማለት ሳይሆን ወላሂ እናንተም ታውቃላችሁ፣ ነገር ግን እኛ ያሳለፍነውን ትግልና ዘመን ስናስታውስ በዚች በገዛ አገራችን የመኖሪያ ዋስትና ያጣንበት ጊዜ ነበረ። እንደ ሙስሊሞች እንደ እስልምና በገዛ ሀገራችን የመኖሪያ ዋስትና የተነፈግንና ያጣን ሰዎች ነንና ከዛ ያወጣንን አላህ ምስጋና ይገባው። ውጪ የሚኖሩ ዲያስፖራዎቻችን ተው ወደ ሀገራችን ተመልሳችሁ እንደነ ዶክተር ጀይላኒ ኸዲርና እንደነ ዶክተር ከማል ሀጂ ገለቱ የመሳሰሉት ኑና ገብታችሁ ሀገራችሁን አልሙ አስተምሩ ስንላቸው ምን ይሉን ነበረ? አይደለም በሀገራችን እኮ በእስልምናችን ዋስትና የለንም ይሉን ነበረ። ለምን ስትሉ አይደለም እስልምና እኛ ራሳችን
የንድን ለመከተል ዋስትና እንዳልነበር ያሳየንናልና ከዛ ወጥተን ይኸው እንዳያችሁ እንደሰማችሁ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአዋጅ ተቃቁሞ ዛሬ እንደ ማንኛውም የሀገር ዜጋ እንደ ማንኛውም ትላልቅ ተቋማት ይህ ተቋም ተብሎ በአዋጅ ተቃቁሞ እነሆ ዛሬ የኢትዮጵያ እስልምና ጉዳዮች ዲናቸውን ለመምራት ለማልማትና ለማሳደግ ለማስፋፋት ነፃነት አግኝቶ እንደምታዩት እየተንቀሳቀሰ ይገኛል። ይሄ እድል ከኛ በፊት የተለያዩ ሃይማኖት ተቋማት በሚአተ ዓመት ስትጠቀሙበት የነበረ እኛ በቅርብ ጊዜ አግኝተናልና እንግዲህ ከነሱ ጋራ በሰላም በልማት በፍቅር ተባብረን እምንወዳደርበት አጋጣሚ ስላገኘን ለመወዳደር ዝግጁ ናችሁ መሰለኝ። አዎ ነቢያችን ሰለላሁ ዐለይሂ ወሰለም ነሕኑ አልአኺሩነ አሳቢቁነ ይላሉ። ትርጉሙን ለዑለማዎች ልተው ችግር የለምና እና ወንድሞቼ የዛሬ ደስታ ሙሉ ያላደረገብኝ ቢኖር የአባታችን የኢማማችን የሼካችን ሼህ አደም ቱላ ከመካከላችን ትላንትናው ምድር ስር ቀብረናቸው ዛሬ እኛ እዚህ ቆመን ስንናገር ደስታዬ ሙሉ አይደለም። እስኪ ባላችሁበት እስኪ እጃችሁን ወደ አላህ መልሱና ለትላልቅ ዑለማዎቻችን ከአባታችን ኢማማችን ሼህ አደም ሙፍቲያችን ሼህ አደም ቱላ ጀምሮ መግፊራ እስኪ ለአንድ ደቂቃ اللهم اغفر لهم وارحمهم وعافهم وعف عنهم ብላችኋል ሁላችሁም። ለአባታችን ሼህ አደም ለደቂቃ ሁላችሁም እስኪ መግፊራ اللهم اغفر لهم وارحمهم وعافهم وعف عنهم وأكرم نزلهم ووسع مدخلهم እና አላህ በጀነት ይቀበላቸው። የቀሩትን ዑለማዎቻችንም ቁጭ በሉ የቀሩትን ዑለማዎቻችንም አላህ ይጠብቅልን። በተረፈ እንደው ወላሂ እኔ ድሬዳዋን አይደለም ለሙጃመላ አይደለም ወላሂ ድሬዳዋን ወዳታለሁ። ምድሩን አይደለም ድሬዳዋን የፍቅር ከተማ እንድትሆን ያደረገ ሰው ነውና የድሬዳዋ ሰው ብትፈልጉ ድሬዳዋ በሉ፣ ብትፈልጉ ድሬዳዋ በሉ። በሁለቱም ያስገዳል። እንዴት ብትሉ የፖለቲካ ሰዎች ይቅርታ አድርጉልኝ። ደግሞ እዚህ ላይ እናቱ ከዲር አቡ ይበሉኝ። የከተማችን ስም እንደፈለግከው ብለሃል እንዳይሉኝና ትርጉሙን ለማስቀመጥ ሞክራለሁ። ድሬዳዋ ስትሉ
የአንድነት ከተማ ማሳያ ስሙና ተግባሩ አንድ ላይ የተመሳሰለ ነው። ድሬዳዋ ማለት ድርና ማግ እንደዚህ ሲዋሃድ ድርና ማግ ዳዋ ማለት እንግዲህ ድሬዳዋ ድርና ማግ ሲዋሃድ ነው ዳዋ የሚባለው። የድሬዳዋ ከተማ እውነትን እንደ ድርና ማግ የተዋሃደ ሰው ስለሆነ ይገባታል ነው። ወደ ድሬዳዋ ብንመልስ ደግሞ የባሰ ድሬዳዋ ማለት የመድኃኒት ማዲና ወይንም ከተማ ማለት ነው። ለሁሉም ለሁሉም በሽታ፣ የጥላቻ በሽታ፣ የመለያየት በሽታ፣ የኺላፍ በሽታ፣ የዛህርና የባጥን በሽታ መድኃኒቱ ድሬዳዋ አለ ማለት ነው። እንግዲህ ስሙን እኔ አላወጣሁኝም። ስሙን እኔ አላወጣሁም። ባለው ስም ነው እኔ የተናገርኩኝ ያለሁትና ሰውና ስሙም ስራም የተገናኘ መሆኑን ተገንዝቤያለሁ ማለት ነው። በዚሁ እንድትቀጥሉ ድሬዳዋና አካባቢዋን ሰላም መምከር መስበክ ይከብዳልና፣ ምክንያቱም የሰላምና የአንድነት መምህራኖች ወይንም መምረቻ ከተማ ስለሆነች እኛ ከሌላ መጥተን ድሬዳዋን ለአንድነት ለሰላም መምከር መስበክ ስለሚከብደን ለድሬዳዋ ህዝቦቻችን ሁሉንም ሃይማኖት በአንድነት የኢትዮጵያ ሃይማኖት ተቋማትን አሳምራ አቅፋ አስማምታ አዋህዳ አፋቅራ የቆየች ከተማ ስለሆነች እንደጀመረች እንድትቀጥል ማለት ፈልጋለሁ። በተረፈ እኛ እንወዳቸዋለን ስንል ከልብ ነውና አላህ ይውደዳችሁ፣ አላህ ይውደዳችሁ። መጅልሳችን ብላችኋል። መጅልስ የማይሁን የእናንተ ነው። እስኪ መጅልስ እኛ ነው የምትሉት በእጃሳይ መስል በዚህ በኩል ሁሉንም ያልኩኝ ነው። መጅልስ የእናንተ መሪ ነውና መጅልስ ለእናንተ የእናንተ ብቸኛ ተቋም ነውና ማንኛውንም እስላማዊ ጉዳይ፣ ዲናዊ ጉዳይ ክፉም ይሁን ደጉን ወዴት ነው የምንመልሰው? ወደ መጅልሳችን መልሰን መፍትሄ መጅልሳችን የኛ መጅልስ የኛ ተወካይ ነው፣ የኛ አምባሳደር ነውና ማንኛውንም ምስጋናውንም ወቀሳውንም ወደሱ መልሰን በሱ ጥላ ስር እስላማዊ በሆነ ጉዳዮች ላይ በሱ ጥላ ስር ተሰብስበን ኢንሻአላሁ ተዓላ ድናችን በጀመርነው መሰረት እናሳድጋለን። እንስማማለን? ያስማመናል? አሁንም ባንጃለን
ያው እንግዲህ በጣም አመሰግናለሁ። በአንድነት በፍቅር ሀገራችን አይደለም ሙስሊሞችን ሀገራችን በልማትን አንድ የሚያደርገን ላኢላሃ ኢላላህ ቋንቋ ሊለያየን ይችላል። ቋንቋ አላህ ስብሓነሁ ወተዓላ የእሱን ቁድራ እንድናውቅ ነው የተለያየ ቋንቋ የሰጠን እንጂ እንድንለያይበት አይደለም። የተለያየ ቋንቋ ዛር ምኑ ስለዚህ አንድ የሚያደርገን ላኢላሃ ኢላላህ ነው። በሌላ በኩል አንድ የሚያደርገን እኛ ኢትዮጵያዊ ዜጋንን ሁላችን። ስለዚህ ለዜግነታችን ለሀገራችን የሚበጀውን ሁሉ ከማንኛውም ብሔረሰቦችና የተለያዩ ሃይማኖቶች ጋር ታይዘን ሀገራችን በሰላም በእድገት በልማት እንመራታለን። ይህንን ስንል ከአቃና መንግስታችን ጋራ እጅ ለእጅ ታይዘን እኛ ፖለቲካ ውስጥ ንክች አርግተን ጫፉን ሳንደርስ እነሱም ዲናችን ውስጥ ንክች አርግቶ ጫፉን ሳይደርሱ እንዲሁ በጉርብትነት በመተባበር ሀገራችን እናለማለን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ድሬዳዋዎች አላህ ይጠብቃችሁ፣ አላህ ይቀበላችሁ፣ አላህ ያሳድጋችሁ፣ አላህ ያቆያችሁ። እኛን እንደተቀበላችሁ አላህ ይቀበላችሁ፣ እኛን እንዳከበራችሁ አላህ ያክብራችሁ። እንደገና ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ይሰማችኋል አይደል? ያው ድሬዳዋ የክብር መዲና እንደሆነች ያሳየናችኋልና ተጠናክራችሁ በዚህ ቀጥሉ። በልዩ አቀባበላችሁ እናመሰግናችኋለን። አላህ ይጠብቃችሁ፣ አላህ ያክብራችሁ። የሰላም ተምሳሌት ሆናችኋልና ተጠናክራችሁ ቀጥሉ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ኢስላሙ ማበላቱ ወላሰቢጋ ኢስላሙ ማበላቱ ኢስላሙ ማበላቱ ሉቡቴ የዲንኛ ሼኽ ኸኛ አባ ኸኛ ሀበጀሞ ሼኽ ሀጂ ኢብራሂም ኢትጋፈተማ ኡመ ኢስላማ ኢትዮጵያዳ ሀታን ኡልፋዳ ገለቶማ ኡምሪ ዴረዳ ኡፌሰ ቱራ ወረ ኢስኒራ ፈየደሙ ሀወዱ ኢስኒን ጀና ወሊ ቢሬ ጠዋትሌን ሀበጀ ገርሲፍተኒፍ ኡልፊነ ገርሲፍተኒፍ ገለቶማ ኡልፋዳ ኢስኒን ጀን ሼኽ አብዱልከሪም ናቸው። sagantaan keenya ta'arraan kana sagantaalee babbareedduu sagantaa kana fakkaatu waan isin qabbaneessu
tasgabbiidhaan akkuma jalqabnetti haala meeqa waliin goolabuu keenya inshaallah sheekha keenya sheekh Aliyyuu Muhammad Dr. Jaylan Khalil Sheikh Muhammad Hamiddin شيخ عافية الشيخ عبد الكريم عافية ፕሮግራማችን እንዲህ በማድረግ ተከተለ ከዚህ በማስከተል ሼክ አብዱልከሪም በድሪዲን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንት እዚህ ወደ መድረክ መጥተው ንግግር እንዲያደርጉ በአክብሮት እጋብዛለሁ። እናንተም አላሁ አክበር በማለት በተክቢር ትጋብዙልኛላችሁ። Diana Manamarini Modi Islamic Propaganda Sheikh Abdul Karim Nagakum Kumana Namajalala Takbir Tanaka Nafsibat Tanin Sirin Rabarbad Allahu Akbar إيجي هاتنا مع مسرح وسوسعنا محرقينك ولا وكيل الدار الإسلام شيخ عبد الكريم بدر الدين سيدي وصوت وليسان الله أكبر الله أكبر الله أكبر يا مسلمة تبينات أركما حالاتي بلسي جبسا بسم الله الرحمن الرحيم أيها المسلمون الكرام أولا أحييكم بتحية الإسلام وهي تحية الله عليه السلام أقول لكم السلام عليكم ورحمة الله وبركاته. أيها الحفظين نحمد الله الذي هدانا لهذا وما كنا لنهتدي لولا أن هدانا الله. الصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد የተከበራችሁ አባቶችና ወንድሞች እናቶችና እህቶች የተከበሩ ታጋዩና ታጋዩ ጀግናውና ዓሊሙ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ዋና ፕሬዝዳንት ሼክ ሐጂ ኢብራሂም ቱፋ የተከበሩ የፌዴራል እስልምና ጉዳይ ሁለተኛ ምክትል ፕሬዝዳንት ሼክ አብዱልአዚዝ አብዱልወሊ የተከበሩ የእስልምና ጉዳይ ጠቅላይ ምክር ቤት ዋና ጸሐፊ ዳዒና ዓሊም ሼክ ሐሚድ ሙሳ የተከበሩና የተወደዱ አስተዋዩና አሳቢው እንግዳ ተቀባዩ የድሬዳዋ ከተማ ከንቲባ አቶ ኸሊል ጁሃር እና ካድሬዎቻችሁ፣ የተከበሩ የድሬዳዋ ከተማ እስልምና ጉዳይ ኢማሙ ዒድ የሚታወቁ ሼህ አብዱላሂ፣ የተከበሩ የኢትዮጵያ ሙፍቲዎች የእስልምና ጉዳይ ጠቅላይ ሙፍቲዎች፣ የአፍሪካ ተወካይ ዶክተር ጀላል ኸጢብ፣
የተከበራችሁ የኢትዮጵያ እስልምና ጉዳይ ስራ አስፈጻሚዎች፣ የመንግስት አካላት፣ የሚዲያ አካላት፣ የተከበሩ የኦሮሚያ እስልምና ጉዳይ ሸሪፍ ሙሳ፣ የተከበሩ የሐረርጌ ጉዳይ ሻሪክ ሰላም፣ የተከበሩ የተወደዱ ታዲያውና ሰላማዊ ልማታዊ ለከመሰለችን የማይሆኑ የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ሼክ ሱልጣን ሐጂ አማን፣ የተከበራችሁ ዑለማዎቻችን፣ ዳዒዎቻችን፣ ኡስታዞቻችን፣ ሙንሺዶቻችን፣ የሚዲያ አካላት፣ የመድረክ አካላት፣ የጸጥታ አካላት እንኳን ለዚህች ለአላህ ደረሰን። አልሐምዱሊላህ። ተወደማ የዛሬ በገና ወቅተን አህለን ወሰህለን ዌልካም እንኳን ደህና መጣችሁ። ሀበይ መጣሁ ሀበይ ወደትንታ ሀበይ ነው የቸነሁም ከሁሉም በማስቀደም በዛሬው ዕለት ታሪካዊ በሆነችው ትንሿ ኢትዮጵያ በሚል መጠሪያ ያላት የሰላም የአንድነትና የአብሮነት ተምሳሌት በሆነችው የድሬዳዋ ከተማ በመገኘት ይህንን ንግግር ለማድረግ በመካከላችሁ ስለተገኘው በራሴና በኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ስም ላቅ ያለ ምስጋና ላቀርብ እወዳለሁ። የተከበራችሁ ውድ ምዕመናን፣ የድሬዳዋ ከተማ አስተዳደርና የድሬዳዋ ሕዝብ ላረገልን አቀባበል ምስጋናችን በኢትዮጵያ ሕዝብ ስም ላቅ ያለ ነው። የተከበራችሁ ውድ ምዕመናን፣ የዛሬ ኮንፈረንስ ለየት የሚያደርገው ሀገራችን በተለያየ ጊዜያት የሚያጋጥማትን በጽናትና በማለፍ በመቋቋም አብዝታ ስለ ሰላም በምትሰራበት ዜጎቿን የሰላምና የአብሮነት እሴቶች እንዲያጠናክሩ በምንሰራበት ጊዜዎች የሰላም የአብሮነት እሴቶች እንዲጠናከሩ የተለያዩ ወሳኝ የሰላም ሂደቶች እያከናወነች ባለችበት ወቅት መሆኑ በአብሮነትና በመቻቻል በመተባበር ታሪካዊ ጥንታዊ የድሬዳዋ ከተማ መሰባሰባችን የዛሬውን ኮንፈረንስ ልዩ ያደርገዋል። የተከበራችሁ ዑለማዎች፣ የሀገር ሽማግሌዎች፣ የመንግስት የሥራ ኃላፊዎች፣ ክቡራትና ክቡራን፣ ይህቺ ታሪካዊ ከተማ ስንዘክር የሰላምና የአብሮነት ተምሳሌት የሆነችው በተለያየ መንገድ እምነቱን እሴቶቹንና የሰብአዊነት ካባውን እንዲያደርግ ከፍተኛ የስብዕና ግንባታ ላይ አስተዋጽኦ ያደረጉትን የሙስሊሙ ሊቃውንት ቀደምት አባቶችን ለመዘከር መንፈቅ መሆኑ በራሴና በኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ስም የተወሰኑ ለአብነት በማንሳት እንዲያመሰግኑልን ሼህ አሚን ኢብሮን እጠይቃለሁ። ውድ የአላህ ባሪያዎች፣ ውድ ምዕመናን፣ ኢስላም የሰው ልጅን ሰው በመሆን ብቻ ታላቅ አክብሮት አጎናጽፎታል። ወለቀድ ከረምና በኒ አደም በማለት የሰው ልጅ ከመላእክት ከኢንስም ከጂንም ከሁሉም በላይ ያላቀ መሆኑን በቁርአን ቁርአኑ ያበስረናል። ታዲያ የሰው ልጅ በምድር
በምድር ላይ በነፃነት ተዘዋውሮ በአሻቦታ ሰብአዊ መብቱ ተከብሮለት በማንነቱ፣ በእምነቱ፣ በብሔሩ ሆነ በሚከተለው አስተሳሰብ ላይ ሳይገፋ ክቡር የሆነ ሕይወቱን፣ ማንነቱን፣ እምነቱንና ንብረቱን ተጠብቆለት መኖር እንዲችል መብቱ መሆኑን እምነታችን ያስተምረናል። ውድ የድሬዳዋ ከተማ እና የአካባቢዋ ብርቅዬ ሕዝቦች አላህ የሰው ልጅ ሲፈጥረው ዓላማ ምድር ለማልማት አላህን በብቸኝነት ለመገዛት የአላህን ትእዛዝ ለመፈጸም እንጂ አንዳችን ላይ ክፋት፣ ተንኮል እንድንዘራ አይደለም። አንድ ሰው ላኢላሃ ኢለላህ በማለቱ ብቻ በዚህ ቃል የአላህን ውድ ጀነት ውስጥ ይገባል። ስለዚህ በዚህ ሰው ሐቅ እንዳንጠየቅ ሁላችንም ጥንቃቄ ልናድርግ ይገባል። የተከበራችሁ ውድ ምዕመናን፣ በአሁኑ ወቅት አንዳንድ አፍራሽ ተልዕኮ ተቀብለው የሚንቀሳቀሱ በውስጥና በውጭ ያሉ አካላት በአደባባይ ቃላት እየሰነጠቁ ሙስሊሙን ለመከፋፈልና አንድነቱን በመናድ በህብረት ያለውን ጥንካሬ ሽባ ለማድረግ ሌት ተቀን የሚሰሩ ግለሰቦች እየተመለከትን እንገኛለን። ሆኖም ይህንን እኩይና ከእምነታችን የሚያቃረን አመለካከት እጅ ላይ ተያይዘን አንድ አካል ሆነን ጠንካራ ተቋም መገንባትና ለዲናችንን ለሀገራችንን የሚጠበቅብንን በእውቀት በሐሳብ በገንዘብና በጉልበት ጭምር ጠንክረን ልንሰራ ይገባል። ውድ የተከበራችሁ ዑለማዎች፣ ዱዓቶች፣ ክቡራን የኮንፈረንሱ ታዳሚዎች፣ እኛ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት አመራር አካላት ተቋማችንን አቃፊና የሙስሊሙን ስነ-ልቦና ክብር የሚመጥን ለማድረግ ይቻል ዘንድ የሙስሊሙ የእምነት አባቶች፣ የዑለማዎች ምክር ቤትና ምሁራን በብዙ ድካም ያዘጋጁትን የተቋም ሕግና ደንብ መተዳደሪያ ሰነድ ወደ መሬት በማውረድ ላይ እንገኛለን። የሙስሊሙ የዘመናት ጥያቄ የነበረው ፈጣን ምላሽ መሰረቱ ያንገበገባቸው አፍራሽ ተልዕኮ ያላቸው ኃይሎች ሕግና ሥርዓት ያለማክበር በሕገ ሙስሊሙ ስም አምርረን የምንታገል ጉዳይ መሆኑ ሁሉም ሙስሊም ማህበረሰብ ተቋሙን ሕግና ሥርዓት ይከበር ዘንድ ከጎናችን እንዲቆም ይገባል እንላለን። ክቡራትና ክቡራን፣ ሙስሊሙ አንድነቱና ተቋሙን በሕግና በሥርዓት ለመምራት የሚከፍለው መስዋዕትነት በትዕግስትና በሆለሰፊነት በመሆኑ እስካሁን ባለው ሂደት በእስላማዊ አደብ ለመምራት እየሞከሩ ሲሆን ከአሁን በኋላ ይህንን ተቋም አደጋ ላይ በሚጥል ተግባር የተሰማሩ የውስጥና የውጭ ተላላኪ ኃይሎችን ከመንግሥት ጋር በመሆን ሕግና ሥርዓት እንዲከበር ኦራል ውሳኔዎችን በአጭር ጊዜ እናስተላልፋለን። በመጨረሻም ሀገራችን በተለያዩ አካባቢዎች ሃይማኖትን፣ ብሔርን፣ ማንነትንና ፖለቲካን አመለካከትን መሰረት ባደረገ እጅግ ዘግናኝ ግድያዎችና በንጹሐን ላይ ያነጣጠረ ጥቃት መፈጸም በየትኛው መመዘኛ ተቀባይነት የሌለው አረመናዊ ተግባር በመሆኑ በጽኑ እናወግዛለን።
ከዚህ ጎን ለጎን ተመሳሳይ የሽብር ጥቃት ሂደት መለስ እያሉ የመንግስትን ቅቡልነት በማሳጣት ሀገሪቷን ወደ ለየለት ብጥብጥ እንዳትገባ መንግስት የዜጎችን ደህንነት የማረጋገጥ ሥራ በሰፊው እንዲሠራ ይህንን አይነት አስከፊ ድርጊቶች እንዲያስቆም እየጠየቅን የሙስሊሙ ማህበረሰብ ከመንግስት ጎን በመቆም የሚጠበቅበትን ሁሉ ድጋፍ በማድረግ የሃይማኖታዊ ግዴታውን እንዲወጣ ስንጠይቅ ሽብር ብሔር፣ እምነት የሌለው መሆኑን በማስገንዘብ ጭምር ነው። አላህ ሰላሙን ለኢትዮጵያውያን ሁሉ ለሟች ቤተሰቦችና ወዳጆች መጽናናትን፣ ለሞቱም ደግሞ ፈጣሪ ምሕረቱን እንዲያድርግላቸው እንለምነዋለን። በመጨረሻም ሀገራችን ኢትዮጵያ በልጆቿ ልፋትና ጥረት ታፍራና ተከብራ አላህ ያኑራት እያልኩኝ ንግግር መዛብላለሁ። ለዚህ ፕሮግራም በገንዘባችሁ፣ በጉልበታችሁ፣ በእውቀታችሁ የለፋችሁ ሁላ አላህ